ቤተሰቦች ሃይሚ ቡታጅራ ሄዳ ጠይቀዋለች ይቅርታ ስትለው ብሩኬ ደግሞ የሆነ ነገር አጋጥሞኛል ብሏልና ምን እንዳጋጠመው በዛሬው ቪዲዮ የምንመለከት ይሆናል። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ሃይሚ ቡታጅራ ሄዳ ጠይቀዋለችና ቤተሰቦች የዛሬው ቪዲዮ በጣም የሚለየ ነውና ልቤ ተሰብሯል አላት። ብሩኬ ልቤ ተሰብሯል አላትና በጣም ነው በቃ ዛሬ ይለያል ነው የምላችሁ ቤተሰቦች። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ብሩክ ምን እንደሚል እንመለከታለን፣ አንድ ላይ አስተያየት እንሰጥበታለንና ቀጥታ ወደ ቪዲዮ። አንተም መከፋት ይቆየት ነው አይደል? ያዝነው እኔ በቃ እኔ አንድ ያዘንኩኝ እንኳን ያሻኛችን እንኳን አይደል? እኔ ብሩኬ እኔ ቀጥታ ምናምን አይደለም የምፈልገው ሃይሚ ይቅርታ በቃ ያቀርኳቸው ነገሮች በሙሉ ቀይራለሁ። ሁሉ ጊዜ ደግሞ ቀይራለሁ። ይኸውላችሁ ብሩኬ አንድ ያልተረዳው ነገር ምን እንደው ታውቃላችሁ? ሁሌ እኮ ትክክል እኮ ነው፣ ግን ምንድነው አሁን ይኸውልህ ሃይሚ ጭንቀት ይሰማኛል እዛ ቡታጅራ ሲሄድ እና ከዚህ በፊትም ብሩኬ ብጥብጥ ተነስቶ ነበርና ቤተሰቦች ብጥብጥ ተነስቶ እኔ ጭንቀት ይሰማኛልና መሄድ አልፈልግም ምናምን አለችው ሃይሚ ማለት ነው። እና ብሩክ ደግሞ አይ አያገባኝም አንቺ ስትደሰቺ ብቻ ነው የኔን ህይወት ደግሞ አትረጂኝም እያላት ነውና ሃይሚ አለመረዳቷ ምናምን ሳይሆን ትረዳለች እኮ ግን ምንድነው እዛ ጭንቀት ምናምን ስላለባት ነው በቃ መሄድ ስላልፈለገች ነው። ዛሬ ልቤ ተሰብሯልና ጥሏት ነው ሄደው የዛሬው ቪዲዮ ማለት ነው። በቃ ጥሏት ነው ሄደውና ለበጎ ያርግላቸው ነው። አሁን ደግሞ ድጋሚ እንዳይጣሉ ምናምን ነው ፈረው ስሜት ይመጣ ነው። ይሄንን በቃ እኔ ሰምቶኛል። የተቀየረው ነገር ቀይደን በቃ አይደለም በቃ ይሁን ባትመጪ ደስ ይለኝ ነበር። ብሩክ እያለቀሰ ነው። ባትመጪ ደስ ይለኛል። ብሩክ ምን ተገኝቶ ነው? ሌላ ሚስት አገኘህ እንዴ? ዛሬ ቆይ እንድመጣለች ጨቀጨካት ይዛኔ። ዛሬ ደግሞ ከመጣች በኋላ ለምን መጣሽ? ይሄ ምን ማለት ነው? ይሄ እኮ በጣም የሚያናድድ ነገር ነው። ገብቷችኋል ቤተሰቦች? ብሩክ ዝም ብሎ ሃይሚን መጀመሪያ ጨቀጨቃት እንድመጪ ፈልጋለሁ ምናምን አለ። አሁን ደግሞ በቃ ለምን መጣሽ? እንደዚህ እኮ አይባልም እኮ ብሩክ። በጣም የሚያስጠላ ነገር ነው። ሃይሚ በጣም የምታሳዝን ሴት ናት። እውነት ልቧ ተሰብሯል። ለእሷ ያንተ ብቻ አይደለም ልቧ የተሰበረው የእሷ ሁላ ልብ ነው የተሰበረውና እሺ ጸጥ ብል ነበር የሚሻለው። እኔ እየሸሸሽ አይደለም ከዩዲን ቦዲ ዝም ብሎ ነበር የሚሻለው። እየሰራሁ ተስራ ቀጥል ነበር የሚሻለው። እሺ ነው ሊጋም ችግር ተፈጥሯል። እኔ አሁን አልነግርሽ ምን አይነት ችግር ነው የተፈጠረው? እሺ ቆይ ቤተሰቦቻቸው ምን ሆኑ? ዛሬ አሁን ሌላ ችግሩ ምንድነው ነው? ይሄን ችግር መስማት እንፈልጋለን። ብሩክ እንድመጣልህ ፈልገህ ይኸውልህ አሁን ሃይሚ አታሳዝንህም? በጣም የምታሳዝን ሰው እኮ ናት። ገብቷችኋል? በቃ ሃይሚን የሚወድ በላይክ እስቲ ይሄን ቤተሰብ አበረታቱ። እስካሁን እየተከታተላችሁ ከሆነ በላይክ አሁን ምንድነው መሰላችሁ ቤተሰቦች የሆነ ችግር ተፈጥሯል እና አንቺ መምጣት የለብሽም እያላት ነው። ተፈጠረ በቃ አንገሽም ነው አንገሽም ማለት ምንም ጥቅም የለውም ማለት ሚስት አይደለች እንዴ ሃይሚ? ለምንድን ነው መምጣቷ ጥቅም የሌለው እንዴ ነይ ብለህ ጨቅጭቃት ከአንድ ቀን በኋላ ስለመጣሽ እንደዚህ የምትምትላት? ብዙ ነገር መክሮኛል፣ ገብቶኛል። በቃ እሱ ስለወራሽ ነው እንዴ? እሱ ስለወራኝ አይደለም እሱ ስለወራኝ ብቻ ነው። እኔ እየለመንኩት ነበር ሃይሚ እኮ በቃ እኔ እኮ እዛ ሁኜ እኔ እዚህ ነገሮችን ማባ ቤተሰቦች እኔ ሚፍታ ስላልፈለኩኝ ነበር ግን ቤተሰቦች ሚፍታ መጥቶ ቢያስማማቸው በይነኝና ጥሏት ነው ሄደው እዚህ ጋር እዩት። ብሩክ በቃ ምንም እንትን ደስ ብሎኛል ስላዩሽ ግን ድንገት ነው ያዩሽ። ምንም ልጅ አትልም። እሺ በቃ ተረጋጋታለሁ። ምን ተፈጥሮ ነው ብሩኬ? የሆነ የቤተሰብ ችግር ቢፈጠርበት ነው እንጂ ዝም ብሎ እኮ አይሄድም። ገብቷቸዋል ቤተሰቦች? እና ለሃይሚ ሳይነግራት ለኛም ሳይነግረን ነው ሄደውና በጣም ፈጣሪ ከተለው ነው የምንለው እና ፈጣሪ ያቅልልለት ነው የምንለው። ሌላ ምንም አንለውም። ብሩኬ ሃይሚም የሚያሳዝኑ ወጣቶች ናቸውና ምንድነው አሁን ብሩክ ሃይሚ ይቅርታ ስትልህ ስንት ነገር አሳልፋችኋል። እንደ ይቅርታ ደግሞ ስንት ይቅርታም እየተጣላችሁ ይቅርታ እየተባባላችሁ አሳልፋችኋል አይደል እንዴ? እና ይህንን ይቅርታ ስትልህ ለምንድን ነው አልተቀበልካትም ነው የምንለው። ብሩክ ይረጋጋ አለችው እና ቤተሰቦች ሚፍታ እና ሃይሚ ቡታጅራ ሄደው ብሩክን ሊጠይቁት እና ብሩክ ደግሞ የሆነ ነገር አጋጥሞኛል አላቸው። እኔ ይቅርታ ምናምን አይደለም የምፈልገው ሃይሚ ይቅርታ በቃ ያቀርኳቸው ነገሮች በሙሉ ቀይራለሁ። ሁሉ ጊዜ ደግሞ ቀይሮ በአንቺ ስሜት ይመጣ ነው። ሌላም ችግር ተፈጥሯል። እኔ አሁን አልነግርሽም። ምን ተፈጠረ? በቃ አልነግርሽም ነው ምን ተፈጠረ? አልነግርሽም ነው በቃ እዚህ መምጣትሽ ምንም አሁን ቫልዩ ነው። በቃ ቤተሰቦች ሃይሚ ቡታጅራ ሄዳ ጠይቀዋለች ይቅርታ ስትለው
ብሩኬ ደግሞ የሆነ ነገር አጋጥሞኛል ብሏልና ምን እንዳጋጠመው በዛሬው ቪዲዮ የምንመለከት ይሆናል። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። እስካሁን የተከታተላችሁን ከሆነ ከልብ አመሰግናለሁ። እና ቤተሰቦች ዛሬ ቪዲዮ ምንድነው ብሩክ ፈጣሪ ከተለው ነው የምንለው። የሆነ ነገር አጋጥሞታል እና በጣም የሚያሳዝኑ ወጣቶች ናቸው። ሀይሚን አዝነህላት ይቅርታ ስትል እሺ ማለት ነበረብህ። ይቅርታ አላልካትም። ይቅርታ አድርገህላታል። ገብቷችኋል ቤተሰቦች? ይቅርታ አሁን አንድ ሰው እናንተ ይቅርታ ስትሉ ኖርማል ይቅርታ እንደሚቀበል ሰው ይቅርታ አድርጎላታል። ግን ምንድነው አንቺ ዛሬ መምጣትሽ ምንም ጥቅም የለውም። የዛኔ አንድ ላይ እንሂድ ስልሽ ነበር። የሆነ ሰው ወይ ሀዘን ምናምን ገጥሞ ሊሆን ይችላል። በባህሉ ግን ምንም ሀዘን አይጠመው። ብሩኬን ፈጣሪ ከተለው ነው የምንለው። የዛሬ ቪዲዮ ይህን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ወዳችኋለሁ፣ አከብራችኋለሁ። ቻው